የራሷን እቅድ ለማሳካትና ጓደኛዋን ከድታ የጓደኛዋን ፍቅረኛ በመጠቀም እቅዶቿን ከጥላቶቿ ጋር በመሆን ህብስትን ለመጉዳት እያሰበችው ሄርሜላ ያሰበችው ተሳክቶላታል። ታዲያ በአምላክ ምን እንዳስነካቸውና አብረው እንዳደሩ ያንን ሲያውቅ በጣም ደንግጦ አመነጫጭቆ እሷን አይንሽን ማየት አልፈልግም በማለት በሄርሜላ ላይ ከባድ ዛቻ ዝቶባታል። አቶ አለምም ለምን ተደፈርኩኝ? ለምን ለኔ እንዲህ አይነት ምላሽ ይመልሳል? ወንድምሽ ተዋርጃለሁ፣ በገዛ ቤቴ አዋርዶኛል። እኔ ነኝ የማውቀው ከእንግዲህ በኋላ ምን አይነት ብልግና ነው በር ሳይቆረቁሩ ቢሮ ድረስ መግባት በማለት በጣም ተመነጫጭቆና በጣም ተናዷል። ምን ሆነህ ነው አለም? እዚህ ቤት መቼም እንቅልፍም አይተኛም አለች። የፍቱ ስራ ደህና ጭንቅላትና ጥሩ አስተሳሰብ ያላት የምትመስል ሰላም እንቅልፍ የሚወስዳት የመሰለችው ሴትዮ ወንድምሽ አዋርዶኛል ብሎ ሲጠይቃት እሱ እኔን እንዴት እንዳነቀኝ አውቀህ የለም እንዴ? ታዲያ እሱ የታወቀ ነው። አሁን ራስክን ማረጋጋትና ሰላም መሆን አለብህ። ለምንድነው እንደዚህ የምትሆነው? እያለች አቶ አለምን ለማረጋጋት ብትናገርም እሱ እንደሆነ ታፈሱ ይች ልጅ አትሰማም፣ ቡና ፈልጋለሁ በማለት ቤቱን ቀወጠው። ታዲያ ያቺ ታፈሱ ስትሮጥ መጣኝ። ምንድነው ስትልም አንቺ ምንድነው በማለት እሱም ለሷ ያለውን ጥሩ ምላሽ አልመለሰላትም። ታፈሱም እዚህ ቤት እንግዲህ ሁለተኛ ሙታን በማለት ስሟን የሰየመችላትን ታፈሱን ወፈር ያለ ቡና እንድታፈይለትና ይህ ሰው ያምሮ እንዲያረጋጋ እፈልጋለሁ አለቻት። ያችም ታፈሱ ቶሎ ብላ ያንን ቡና ለማፍላትና ያቶ አለምን ስካርና መነጫነጭ ለማረጋጋት ስትል ቡናውን ለማፍላት ተጣድፋለች። በአምላክም ታፈሱን ያስጠነቀቃት ህብስቴ ወደ አብነት ጋር መሄዷን ሲሰማ እንዳትናገሪ ሲል አስጠንቅቆ ነግሯት ሄርሜላን ተጠንቀቂያት፣ ቅድም ከአለም ቢሮ ስትወጣ ይቻታለሁ ዛግኝቻታለሁ በማለትም ነግሯታል። ታዲያ ያችም ልጅ ሚስጥሯን አሳልፋ እሱ ያስጠነቀቃትንና እንድትጠብቅለት የገባችለትን ቃል ለመናገር ዝግጁ አይደለችም። ግን የፍቱ ስራ እዚህ ቤት ምንድነው መደንዘዝ? ምንድነው መፍዘዝ? አንቺ ለምን ሆነሻል? ሁለተኛዋ ሙታን ነሽ፣ ከህብስት ቀጥለሽ አንቺ ነሽ። አንደኛዋ ሙታን እዚህ ያለችው ህብስት ናት። የሆነች አሳዛኝና አስኮናኝ እዚህ ቤት ሰላሜን አጣው በማለት በሰው ንብረቱ ሙጭጭ ብለው የግላቸው ለማድረግ ሰላም እያጡት ባልና ሚስቶች ሌላ አጋዥ አግኝተው ተፍ ተፍ እያሉ ይገኛሉ። ታዲያ ያሰቡት እቅዳቸው እውነት ይገኝ ሆኖ አብነትም ከእነሱ ጋር እንደሚሰራና እየሰራልን ነው በማለት የአመኑትም ሚስጥራቸውን ለህብስትና ለበአምላክ ተናግሯል። የህብስትን እናት አንደኛውን ድርጅት ለመሸጥና ለመግዛት ያሰበው ያንን ደግሞ ለገዛ ንብረቷ ባለቤት ለህብስት ሳይነግራት የእናትሽን ንብረት አስተዳዳሪዋ እኔ ስለሆንኩኝ አንቺ አገባሽን ብሎ በባለፈው ክፍል ስለነገራት ልጅቷም ቅሬታ ያድሮባት ነበር። ታዲያ በአምላክ እንዴት ሊሆን ቻለ ነው አይደለ? የእነሱ ክፋትና ተንኮል እኔ መቼ ጠፋኝ? እንዴት ሊሆን ቻለ? በማለትም መረጃውን አብነት ስለነገረው እኔ አሁን እዚህ ጋር ሰውና ገንዘብ ያስፈልገናል፣ እኛ ጉዳዩን ቶሎ መፈጸም አለብን፣ እንድፈጽምለት ነው የነገረኝ፣ ግን ያንን ደግሞ እኛ መቅደም አለብን በማለት በአምላክ ነግሮታል። አቶ አለምም አንቺ ተኝተሻል፣ እኔ ሰላም አጥቼ ብር ያስፈልገኛል በማለት ሚስቱ ክላስ ድረስ ዘው ብሎ በጣም የተናገራት። ቆይማ እንዴት ነው በድንገት ብር የምትፈልገው? ምን ሆነሃል? አለም ተረጋጋ በማለትም ምንም የምረጋጋው ነገር የለም፣ ገንዘብ እፈልጋለሁ፣ 5 ሚሊዮን ብር ስለምፈልግ አንደኛውን ድርጅት ሸጬ መግዛት እፈልጋለሁ ብሎ ግግም ብሎ ለሚስቱ ሲነግራት፣ ሚስትየዋም እንግዲህ የእሱን እቅድ አይደለም ተንኮለኛና ተንኮለኛ ሁለቱ በአንድ መስመር የሚጓዙ ሰዎች ስለሆኑ እሱን ሀሳብ ወዳለታለች። መቼም አንተ ጀምረህ መቼም የምትፈጽመው አይመስለኝም ነበር እያለች ስትንቀው የነበረችው
እንግዲህ ውጤቱ ላይ ሲደርስ ደግሞ እሷ የሚያሰበችው ስለሆነ የረዥም ጉዞህን እኔ ባጭር አሳይሃለሁ እያለችው ለልጅቷ በምግብ መልክ እየመረዘች ልጅቷ እንድትጎዳ ያደረገችው እሷ ስለሆነች የእሷንም ሀሳብ ጠንቅቆ የወደደላት ሰው እሱ አቶ አለም ስለሆነ ታዲያ ያን ያሰበውን ድርጅት እውነት ሸጦ የግሉ ያደርግ ይሆኑ? ህብስቴስ ምን ይገጥማት ይሆን? እንደገና ከእሱ ጋርስ እጅ ለእጅ በደስታ የተጨባበጠችው ሄርሜላ እውነት እናቷ ስለታመመች የሕክምና ገንዘብ እንዲሰጣት እሷ የሁለቱን ክትትል እንድትከታተልለትና ሁለቱ ልጆች አብረው አይቻቸዋለሁ ከአብነት ጋር በማለት ነገሯን ከአንዱ አንዱ እያቃበለች የምትገኘዋ ከሃዲዋ ጓደኛ ሄርሜላ በአምላክስ ምን ይገጥማት ይሆን? በአምላክ ያጮላት ይሆን ወይ? እንድትጠነቀቅ እየነገራት ለእምወዳት ለህብስቴ ነግሯታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ህብስት ድራማ ክፍል 12 በጣም በሚያሳዝን ሁኔታ የምትወዳት የምታምናት የቅርብ ምስጢረኛ ጓደኛዬ ናት ያለቻት ሄርሜላ ህብስቴን ጎርታታለች። የእሷን ፍቅረኛ የምትወደው ልጅ በመጠቀም እሷ እንድትጎዳና እሷ ጥቅመኛ እንድትሆነ አድርጋለች። ግን ደግሞ ሁለቱ ሲወያዩ መቼም ተላላኪ እሱ ስለሆነ እየሰራልኝ ነው በማለትም አቶ አለም አብነት ጋር ስለሚልከውና ልጅቷን ወደ ትምህርት ቤት ስለሚወስድ እውነት እየሰራለት መስሎታል። ግን እሱ የህብስቴን መንገዶችና ከህብስቴ ጎን በመሆን ህብስቴን ለማዳን የሚጥር መልካም እና ጥሩ ጓደኛዋ እውነትን የሚከተል በአምላክ ነው። አቶ አለም በጣም ስለተናደደ እንግዲህ ያችን ልጅ እንድትከታተለትና አብነት ከነሱ ጋር ከሆነ አብነትም ተጠርጣሪ እንደሆነና ወረቀቱ የሆነ ነገር ቢገጥም ሁለቱ አብረው እያስኬድለት ነው በማለት እንዲጠረጥር ነው። ታዲያ ይህች ልጅ እያለችው ቀጥታ ልጅቷ አብነት ጋር እንደሆነች ሲያውቅ ወደዛ ደውሎ አጣርቶ ነበር። እሷም ተንሿካ እያዳመጠች ነበረ። እዛ ናቱ ብላ ስትናገር አዎ አሁን አፍሽን ዝጊ ወይንም ወደምትሄጅበት ሂጂ፣ እኔ ምንም ምክንያት አልፈልግም፣ ጥያቄ ለምጠይቅሽ እንድትመልሽ እፈልጋለሁ። አለም ጋር ምን ተባብለሽ ነው እጃችሁን የተጨባበጣችሁት በማለትም ሲናገር በቃ እኔ የድሃ ልጅ ስለሆንኩኝ እናቴ ማሳከም ገንዘብ ስለምፈልግ ለዛ ስለሚረዳን አንዳንድ ነገር እያለች እንግዲህ በሱም ወሬ ያዝንባለታለች ማለት ነው። ህብስትን የሚጎዳ ነገር አንድ ነገር ብታደርጌ በማለት በሷ ላይ ከባድ ዛቻ ዝቶባታል። ታዲያ እንዴት እንደዛ ልትለኝና ልትጠረጥረኝ ቻልክ? እሷን እኮ የምወዳት ጓደኛዬ ናት፣ እንዴት በሷ ላይ ክፉ ነገር ፈጽማለሁ በማለት ለበአምላክ መልሳለታለች። በአምላክም እሺ ሆንልሽ፣ አሁን እሺ ትሄጃለሽ፣ ግን ትንፍሽ ማለት የለም በማለት ህብስትን ምንም ነገር እንዳታወራት አስጠንቅቆ ስለነገራት ህብስት መጡ በማለት ከአብነት ጋር እያወራች ነበረ። እንግዲህ እዚህ ቤት መጡ በማለት እሱም በደስታ የዛችን ልጅ መንጣትም ብዙም እያስመሰለም የሆነ ለመግባባት ቢሞክርም እንዴት ነው እቺ ልጅ ወደሃታል በማለትም ስትናገር አው በቃ የሆነ ነገሯ ተመችቶኛል በማለት እንግዲህ ስለሷ መልካምና ጥሩነት ህብስት እያወራች ነው። ግን ደግሞ በአምላክ ከአለም ጋር ልጅቷ የሆነ ነገር ሳይኖራት አይቀርም ብሎ ለአብነት ስለነገረው አብነት በጣም ፈርቷል። ያችን ምስኪን ልጅ ታዲያ እንዴት አሁን ደግሞ የሌሎቹ ተንኮልና በቀል ክፋት ጉዳት ሳያንስ ይችኛዋ ተደርባ ደግሞ ልጅቷን ለመቅበር እየተዘጋጁ ሰዎች መሆናቸውን ጠንቅቀው ስላወቁ አብነትና በአምላክ ከህብስቴ ጎን በመሆን ህብስቴን ለማዳን ተዘጋጅቷል። ከዛ ቤት ሲመልሳትም ያቺ ተንኮለኛዋ ወይዘሮ የፍቱ ስራ ሳሎን ተወዝፋ ነበርና እየገፋት ነበር። አንቺ ቅድም በጥፊ ነካሁሽና አኩርፈሽ ነው የሄድሽው አይደለ? አስኮናኝ ምን ትመስላለይ እያለች ያመነጫጨቀቻት ነበረ። በአምላክም እንግዲህ ሄዶ ነበር። ለአመላላሽሽ ተናገርሽ ወይ እንደመታውሽ ብላ ነበር። አልተናገርኩም ስትላት አለመናገርሽ መልካምና ጥሩ ነው፣ መቼም ከዚህ በላይ ይገጥምሽ ነበር እያለች ነው እንግዲህ እየዛተችባት የነበረችውና
ታፈሱ ወደ ክላሷ እንድትወስዳት አድርጋለች። ታፈሱን ቆንደፍ ብላለች። እየተቆናደፈችበት ምክንያት ምንድን ነው? ሄርሜላ ተብዬዋ ያደረገችው ነገር ደስ ስላላላት ነው። ከኋላ የመጣ አይነ ወጣሉ እያለች እየተቆናደፈች ነበር። ታዲያ አለም በጣም ተበሳሽቶና ሰራተኛዋንም አመነጫጭቆ የተናገረው የፍቱ ስራ ወንድሟ እንደመታው ሲናገር እሷም ደግሞ እንዳነቃት መለሳ ነግሯለች ማለት ነው። ሌላው ነገር እና ከባዱ ነገር ስህተት የተፈጸመው እንግዲህ በመጨረሻ ህብስት የራሱ ያመጣችው ሀሳብ ነበር። ሀሳቧን እከተላለሁኝ፣ እደግፋለሁ፣ ወዳለሁ በማለትም በአምላክም ጥሩ ምሽት አሳልፈው ነበረ። በምሽቱ ለሷን ግን ቤት አድርሷት ተመልሶ ነበር። ያቺ ደነስ ተብዬዋ ሄርሜላ ግን ጠጭ ነበር ይለካ ጠጭ ነበርሽ ብሏልና አብነት ጠጥታ በአምላክን ሩሚዛ እንግዲህ ሌላ ስህተት ፈጽመዋል። ያ እቅዷና የሁለቱ ሰዎች የነገሯትን ተግባር ላይ እያዋለች ነው ማለት ነው። ከመጥፎ ጓደኛ ከአስመሳይ ጓደኛ ማለቴ ፈጣሪ ሰውራችሁ። መጨረሻው ፓርት በጣም ያስተምራል ማለት ብዙ በጣም ነው የሚያስተምረው። ስለዚህ በፍቅረኛ በምትወዱት ሰው እንደዚህ ሴቶች እንደዚህ ብዙ ማለት በእነኞች አለን በብዙ ይታያል እና አያስፈልግም ማለት ነው። ቤተሰብ ቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለው። ቀጣይ ሌላ ቪዲዮ እስከምንገናኝ ቤተሰብ በድጋሚ ቻው ቻው።